ኢፋ ዛሬ ምን እያደረክ ነው? የምር ኢፋ የሆነ ነገሩማ አስባለሁ። የሆነ ነገር አስባለሁ። ኢፋ ዝም ብለህ አይደለም ይሄን ወኪል ማለት ነው እያወራሃት አለኸው። የሆነ ነገሩማ አስባሃታል። ጥሩ ይሆናል ጥሩ እንትን እንደሌለ አውቃለሁ፣ እናውቃለን። ለሷ ማለት ነው አንተ የምትወደው ሩትዬን ብቻ ነው። አሁን ይችን የሆነ ነገር አዝመ ነው የምር የሆነ ጣጣ ይዞ እንዳይመጣ ፈርቼ ያለሁ። የምር እኔ ፈርቼ ያለሁ። ቤት ብትሄድማ ተበልተ ነበር። የምር ዛሬ ቤት ሄዳለሁ እሺ ብላ ቤት ተበልታለሽ ብዬ ነው ማስበና ኢፋ እንዴት እየተንቀለቀለ ነው። የምሪን ነው ኢፋ እንደዚህ እየተንቀለቀለ እኔ ማለት ነው ዛሬ ያየሁት እንዴ ይሄን የሚያክል ሰው ላይ ጫን ብሎ እንትን የሆነ ቤት ልጋብዝሽ እዛ ልጋብዝሽ ምናምን ብሎ ሳውራ ዛሬ ሰማሁ። ይሄን የሚያክል ጫን ብሎ ማለት አንዴ ሁለቴ ከጠየቀ ሎርማን አንዴ ቪዲዮ እስከሚያልቅ ድረስ እኮ ነው ጠየቃት። የምር ግን የሆነ ነገር አስቦ ነው የሆነ እሱ ሰርፕራይዝ አስቧል። የምር የሆነ ነገርማ አስቦ ባይሆን ኖሮ ይሄን የሚያክል እንትን አይልም እንዴ። የራሷ ጉዳይ እኮ ነው። ምንድነው በግድ ግብዣ አለ እንዴ? ወይኔ እነዛ ስፈል ልጆች አሁን እንዴት እየሆኑ ነው? ሩታ በዛ በኩል ስጦታ እየሰጠች ኢፋ በዚህ በኩል ሄርሜላን ይዞ ሆቴል እየሄዳት እረብ ዛሬም ድጋሚ እንደሰታለን እንጨበሳለን ማለት ጭብስ ነው የምንሄደው ዛሬ ማለት ነው። የብር ያበደ ነው እንዴ! ያበደ አቋም ላይ መታችኋል ማለት ነው። ያበደ አቋም ላይ እንደዚህ አይደል እንደምንፈልገው ፍቅር በፍቅር ሆናችሁ ስትመጡ ኢፋ ግን ይብራብህ የሆነ ነገር እንዳሰብ ግን ታስታውቃለህ። ባይዙ የምር ታስታውቃለህ ኢፋ ሀረረረ እውነት ፋክት ነው። ታስታውቃለህ ግን ቢሆንም ማለት ነው የሆነ ለምን አናቷን አትራት? አናቷን በላት እንደውም ማለት ነው። አናቷን ብትላት ራሱ ምንም አትመስለኝም። እኔ ሰው መስለው እንኳን አትታየኝም። እኔ አሻንጉሊት ነው የምትመስለኝ ሴትዮ ሲጀመር ማለት ነው። የሆነ ነገር ብታረጋት እኔ እልል ነው የምለው። ያ ነገ ይመጣል ምርጥ ነገሮች። አሁን የዚህ ውጤቱ ማለት ነው የነዚህ ውጤቱ ነገ ይመጣል። አሁን ስጦታም ተቀብሏል። ያኛው አሁን ጦርነት ነው። ከነገ በኋላ ያለው ነገር ጦርነት ነው። አንቺም እዛ ሄደሻል፣ አንተም ስጦታ ተቀብሏል። እረፍ እዚህ አሁን ማለት ነው በሁለቱም በኩል የሆነ ነገር በቃ አለደ በባለም ሁለቱንም ልጆች ማጣላት ነው የሚፈልጉት ማለት ነው። ግን እኔ እንጃ ሩታ ግን ከልብ እያረገች ያለው ይመስላል። የምር ፍልቅልቅ ብላለች። ግን ኢፋ የሆነ ነገር እንዳሰበ እንዲሁም ያስታውቃል። የምር እንዲሁም ያስታውቃል። ሌላ ጊዜ ሲሪየስ ሆኖ ነው የሚያወራው። ግን ዛሬ የሆነ እያጨበጨበ ነው። በቃ ዝም ብሎ እያጨበጨበ ዛሬ ኢፋ ሲሪየስ ሲሆን ወንድ ሆኖ ነው ሁሌ ሲያወራ ምናምን ማቆ እኔ እንጃ በሷ በኩል ስለመጣ እንደሆነ አላውቅም። የሆነ እንትን ሆነብኝ። ግን የሆነ ነገርማ አለ